ያ ሲንክ አብዛኞቻችሁ ስለ ፍሪላንሲንግ ምናምን ታውቃላችሁ። ሶ ዲፊኒሽኑ ምናምን እንደሆነ ማለት ያስፈልጋል። ጥቅሙንም ታውቃላችሁ ጉዳቱንም ምናምን ነገር። ሶ እንዴት ነው መጀመር የምንችለው ምናምን ጥያቄ ነው አብዛኛው ነገር። ሶ ይሄን ጥያቄ ስንመልስ እኛ ልናገኘው የምንችለው 4 ፌዝ ላይ ሆነን ነው። ወይ ስኪል የለንም፣ ምንም ነገር አናውቅም፣ ግን ያው ብር እንፈልጋለን ወይ ደግሞ ዶላር እንፈልጋለን ግን ስኪል የለንም፣ ሰዎች ሲሰሩ እናውቃለን። ሁለተኛ ደግሞ ስኪል ያለን ግን ደግሞ ዝግጁ አይደለንም ብለን እናስባለን። ትንሽ የሚቀረን ይመስለናል ወይ ደግሞ አክቹዋሊ ይቀረናል። ሶስተኛው ደግሞ ስኪል ያለን ኮንፊደንት ነን እንደምንችል ግን ወፍ ክላይንት የለም። አራተኛው ደግሞ ስኪል ያለ ኮንፊደንት ነን ክላይንት ያለ እየሰራን ነው ማለት ነው። ሶ ከአራቱ አንዱ ነው የምንሆነው አይደል? አይ ቲንክ አብዛኞቻችን ስኪል ያለን የመጀመሪያው ስቴጅ ላይ አንሆንም። ስኪል የለንም ግን ፍሪላንስ ማድረግ እንፈልጋለን አንሆንም። ያ ችግሩ ከሆነ the obvious answer just go and learn የሆነ ነገር መማር ነው። it could be programming, digital marketing, design, sales, writing, whatever it is መማር ነው እንትኑ የሚሆነው። አክቹዋሊ መማር ሲባል የኛ ኤጅ ኦር ጄን ዚ ኦር ደግሞ የኛ ባች እዚህ ያለ ሁላችንም ቤስት አድቫንቴጃችን ፋስት ለርነር መሆን ነው አይደለ? የሆነ ነገር ቶሎ መማር እንችላለን ከሌሎች ከታላቅ ሰዎች በተለየ መልኩ ማለት ነው። ሶ ስንማር ኢቭን አሁን እውቀት ቢኖረንም ኦር ደግሞ ኔክስት ኤክስቴንድ ማድረግ ብንችልም ግን ስንማር ለርን ሃው ቱ ለርን የሚባል ነገር አለ። ሶ ይሄ ቤስት ስኪል ነው። ሶ ኢቭን አሁን ቢሆን ስትማሩ ስንማር ሁላችንም ስራ ኖረንም አልኖረንም ስለምንማር ስንማር እንዴት አድርገን መማር አለብን የሚለውን ነገር ብናውቅ ቤስት። ይሄ የመለጠጥ ትምህርት አትማሩ። እንደዛ ነው የምገልጸው። መለጠጥ ስላችሁ ሜይ ቢ የዛሬ 3 ዓመት 4 ዓመት የሆነ ነገር ጀምራችሁ ከዛ 2 ወር ትማራላችሁ፣ ታቆማላችሁ 2 ወር፣ ከዛ በኋላ 2 ወር ትመልሳላችሁ ምናምን ላይክ በጣም ታይም ይወስዳል። 2 ዓመት ምናምን ይወስዳል። ነገሩ ግን በ3 ወር ማለቅ የሚችል ነገር ነው። ሰው ሪኮመንድ የሚደረገው ለታይም እስካለን ድረስ ኢንቴንሲቭ የሆነ ለርኒንግ ብንማር ቤስት ነው። if you want to learn backend or front end just 2 ወር 3 ወር ውስጥ በቃ ለዛ ነው ባያስድ ሆናችሁ አንባላንስድ ሆናችሁ የተወሰነ ጊዜ እንደዛ ብትማሩ ቤስት ነው። ኢንስቴድ ኦፍ እየተማርኩ ነው ምናምን የዛሬ ዓመት እየተማርኩ ነው ምናምን ይችላል የዛሬ 2 ዓመት እየተማርኩ ነው ከሚሆን just give some time and ተማሩ ማለት ነው። ሶ ግን ስኪሉ ካላችሁ አይ ሆፕ ሁላችንም አብዛኞቻችን እዚህ ጋር ፈንዳሜንታል እንኳን የሚመስል ያለን ግን ፍሉስ ነው የቸገረን። ሶ ችግሩ የክላይንት ነው የስኪል ችግር ካልሆነ የክላይንት ምናምን ከሆነ ሁለተኛው ፌዝ ላይ ከሆነ ያለ ነው ስኪል ያለን ኦር ደግሞ ስኪላችንም ኮንፊደንት ካልሆነ ግን እኔ ሬዲ ነኝ አይደለሁም ወደ ማርኬቱ ልግባ አልግባ ሊገባ ይቀበሉኛል ምናምን አይነት ጥያቄዎች ካሉብን ቀላል የሚሆነው አንሰር ራሳችንን ፕሩፍ ለማድረግ እንሞክር። ሶ ዲቨሎፐር ከሆናችሁ ዱ ሰምቲንግ ለምሳሌ ፍሮንቲንግ ዲቨሎፐር ከሆናችሁ ለሆነ ፌክ ካምፓኒ አምራችሁ ላይ ክሬት አድርጉ እና ለዛ ካምፓኒ ዌብሳይት ሞባይል አፕ ዲቨሎፐር መሆን ከፈለጋችሁት ለሆነ ስቶር ዝም ብላችሁ አርጉ 1 2 3 4 አፖችን ስሩ። ከዛ የሚሰሩ ከሆነ 4ቱም አፖች በቃ ሬዲ ናችሁ። ሌላ ምንም ኮምፕሌክስ ማለት ነው። ሶ የሆነ ሰው አይመጣም ማለት የሆነ ሰው የለም እንደዚህ አንተ ሬዲ ነህ ግባ አንተ ተመለስ ምናምን የሚል ሰው የለም። እኛም ደጁም እኛ ነን። ስለዚህ ሬዲ ነኝ አይደለም ወይ ቀረኛ ላይ ቀረኝ እንኳን ጥያቄያችሁ መሆን የምትፈልጉትን ነገር ትንሽዬውን ቨርዥን አሁን ላይ ሰው if you want to be a developer try to do some websites ማንኛውም ነገር ከሆነ ኮፒራይቲንግ ላይ ሆኖ እስከተፈልጉት የሆነ ራይቲንግን ፐብሊሽ አድርጉ ምናምን ነገር ሴልስ ላይ ከሆነ do some codes የሆነ ነገር ከሆነ ሶ 4-5 አይነት ፕሩቭ ማድረጊያ ነገሮች ካላችሁ በቃ ትችላላችሁ እንችላለን ማለት ነው። just go end up ላይ ማለት ነው። ይሄ ሁለተኛው ፌዝ ላይ ከሆነ ነው ስኪል ያለን ግን ኮንፊደንስ አለን መፍትሄው እንዳለው do some real projects ማለት ነው። ሎጎ ዲዛይን መሆን ከፈለጋችሁ የሆነ ፌክ ካምፓኒ አምራችሁ ላይ ክሬት አድርጉና ለዛ ፌክ ካምፓኒ ሎጎ ስሩ ዲዛይን ስሩ ዘሴም ማለት ነው። ሶ እንደዚህ ነገሮችን መሞከር የተወሰነ ፕሩቭ ይሰጠናል ኮንፊደንስ ይሰጠናል ማለት ነው። በኋላ ላይም ደግሞ እነኚህ ነገሮች እንጠቀማቸዋለን እንደ ፕሩቭ ኦፍ ስኪልስ ማለት ነው። ሶ ሶስተኛው ስቴጅ ደግሞ ሊሆን የሚችለው ስራ አለን ኮንፊደንት ነን እንዳልነው ፕሮጀክቶች አሉን የሰሯቸው ፕሮጀክቶች አሉ ግን ወፍ ክላይንት የለም የት ነው የሚጀምረው ምናምን የሚለውን ነገር አናውቅም። ስኪል አለን ግን
ኮንፊደንት ነን እንደዚሁም ደግሞ ግን ደግሞ እንዳለው ወፍ ምንም ነገር የለም። ችግሩ እንደዛ ከሆነ ያው ኦብቪየስሊ አፕላይ ማድረግ ነው ስራዎችን። እሱ አፕላይ ማድረግ ጀነሪክ የሆነ ተርም ነው። ሞር ስፔሲፊክ ስናደርገው አንዳንድ አቮይድ ማድረግ ያለብን ነገሮች አሉ። ስራ ሆን ወደ ማርኬት መውጣት ከፈለግን ካሰብን ማለት ነው። የመጀመሪያው አቮይድ ማድረግ ያለብን ነገር ራሳችንን በአንድ ፕላትፎርም ውስጥ አለመገደብ ማለት ነው። ሳይ አፕወርክ አሁን ሁላችንም የምናውቀው አፕወርክ ነው። እኔም እዛ ላይ የተወሰነ የሰራሁት። ለምን ግን አፕወርክ ላይ ብቻ ራሳችንን እንገድባለን? ሌሎችም እንትኖች አሉ። ፋይቨርንም ሞክሩ፣ ሊንክድኢን ሞክሩ፣ ሳብስታፍንም ሞክሩ፣ ቶታልን ሞክሩ። ጀስት አንድ ላይ ብቻ ገድቦ ሁሉ ነገር የዛ ላይ ነው ብሎ አለመገደብ ይረዳናል ማለት ነው። ሁሉንም ፕላትፎርሞች ለመሞከር ሞክሩ ማለት ነው። አትፈርስት ታይም ማለት ነው። ሁለተኛው አቮይድ ማድረግ ያለብን ነገር ደግሞ ለእኔ መጀመሪያ ስራዬ አላሻችሁም አፕወርክ ነበር፣ ግን የሁላችን እንደዚህ መሆን የለበትም። ኢቨን አፕወርክ ፍሪላንሰር ዩኤስዲ ተከፋይ መሆን ከፈለጋችሁ ራሱ ከሎካል ተጀምሩ ቤስት ነው። ዩኤስዲ ተከፋይ መሆን ስለፈለጋችሁ የግድ ከዛ መጀመር አለባችሁ ማለት አይደለም። ጀስት ከሎካል ብትጀምሩ ቤስት ነው። ለምሳሌ አንዳንዴ የመጀመሪያ ክላይንቶቻችሁ ልታውቁት ሰው ሊሆን ይችላል። የሆነ ስቶር ሄዱና ይህን ስቶር ማኔጅ የምታደርግበት ፕላትፎርም ልስራለህ፣ ጀስት 5,000 ብር ክፈል። ተረዳችሁ? በጣም ለእሱም የማይጎዳ ነገር ግን የሚጠቅመው ለእናንተም ደግሞ ጥሩ የሚሆናችሁ ነገር ማለት ነው። የመጀመሪያ ስቴጅ ላይ እያለን ብዙም ምንድን ነው የሚባለው ባንቆለጳጰስ ጥሩ ነው። ጀስት ሂዱና በቃ ስራ ስሩ፣ ሜክ ሰመኒ ማለት ነው። ከዛ በኋላ ላይ አይ ይሄን እሰራለሁ ይሄን አልሰራም ትላላችሁ። የመጀመሪያ ጊዜ ግን ጀስት በቃ ይፈርታችሁን ቫልዩ የሚያደርግ ፕራይስ እስከሆነ ድረስ ብዙም ሳናካብድ ብንሰራ ቤስት ነው። ሁለተኛው ኢሹ ይሄ ነው። የመጀመሪያው ኢሹ ያልኳችሁ ምን ነበረ? ራስን አንድ ፕላትፎርም ላይ ብቻ መገደብ ማለት ነው። ሁለተኛው ደግሞ በቃ ሪሞት ስለምፈልግ የግድ ከሪሞት መጀመር አለብኝ ምናምን ብሎ ማሰብ፣ እንደዛ ግድ መሆን የለበትም። ጀስት ዘመዶቻችንም እናውቀውም ሰዎች ካሉ ማንኛውም ነገር ካለ የሆነ ፖሊሶት የሚያደርግ ሞባይል አፕ፣ ዌብ፣ ኤአይ ኤኒቲንግ ሶልቭ እናደርግና ጀስት ሜክ ሰም መኒ ከዛ በኋላ ግሮቭ እያደረግን እንሄዳለን ማለት ነው። ያ ሁለተኛው አይ ቲንክ ብዙ ጊዜ የምንበላበት ነገር ጋይስ፣ ስፔሻሊ አፕወርክ ላይ ሆነ ሌላ ቦታ አፕላይ ስናደርግ ብዙ ጊዜ ኮምፕሌን እኔም አቀርበው የነበረው አሁንም ስቲል የማቀርበው አላሽፋችሁ ኤክስፔክቴሽናችንን በጣም እንትን ባንለው እና በቃ ፍሪላንሲንግ ማለት ኢዚ ወርክ ነው፣ ቤት ተቀምጬ ዶላር ይላክልኛል እኔ ቁጭ ብዬ እሰራለሁ ስራው ይመጣልኛል ምናምን ብለን ባናስብ። ቢኮዝ አንዳንዴ በጣም የሚደብር ፓርቶች አሉት። አሁን እያወራን ያለነው ስራ ማግኘት ጆብ ያለው አይደለ? ስራውን ሳንጀምር ማለት ነው። ስራውን ሳንጀምር አሁን አንዳንዴ ብዙ ጊዜ ሰዎች ምናምን ይናገራሉ። ለምሳሌ እኔ በጣም አፕላይ አድርጌ ምናምን ስራ አላገኘሁም ምናምን ነገር፣ ከዛ ኦኬ ግን በቃ ተረጋጋሽ ነው። ስንት ነው ግን አፕላይ አድርጎ? 5 ምናምን ተረዳችሁኝ? ከዛ እንደዚህ አይነት ሰው ምናምን ሰው እንዳይሰማ ምናምን ነው የምትሉ። 5 አረኩም ተብሎ አይነገርም። ኤክስፔክቴሽናችን ከፍ እናድርገው እና አሁን አፕወርክ ላይ ከሆነ በተለይ ለምሳሌ ስለ አፕወርክ ስናወራ ሞርዛ ላይ ያሳለፍኩት እኔ በጣም ሳቹሬትድ ነው። በጣም የሚደብር ፓርት አለው ስቲል ማለት ነው። እንደዛ በሆነበት ሁኔታ ላይ እኛ ለምንድን ነው 10 ጆብ አፕላይ አድርገን ምናምን ነገር በቃ አይሰራም ምናምን ለምን ነው? ፕሊዝ መጀመሪያ ራስ ውስጥ ወደ ስራ ማርኬት ለመግባት ስንሞክር ኤክስፔክቴሽናችንን በጣም በቃ ኦፕቲሚስቲክ ባንሆን ጥሩ ነው። በቃ 3 ስራ አፕላይ ያደርጋለሁ ይከፈለኛል፣ ለማዘሪያ 1,000 ብር እፍላታለሁ ምናምን ነገር እንደዛ ባናደርገው ቤስት ነው። ተረዳችሁኝ? you're gonna have really hard time ማለት ነው። ስፔሻሊ ጆብ አፕሊኬሽን ላይ በጣም የሚደብር ስቲል አልዋሽታችሁም። እኔም ስቲል በጣም ስትዘግዳ ነበር አፕሊኬሽን ላይ ብዙ ጊዜ ሰዎች 100 ምናምን ሰጋውን አፕላይ የሚያደርጉት። ኦፍኮርስ አሁን ላይ ብር ኮኔክት ላይ ይጨርሳል፣ ግን እንትናችንን ምንድነው ፖቴንሻላችንን ወደ ደግሞ ትሬሽሆልዳችንን ከፍ አድርገን ብንጀምር ቤስት ነው። ሌትስ ሴይ እናንተ አይ ዶንት ኖ እየተመረቃችሁ ከሆነ ግን ሜይ ቢ እየተመረቃችሁ ከሆነ ስራ አገኛለሁ ብላችሁ ስትጀምሩ ምናምን ነገር አንድ ወር ምናምን በሳምንታት አታስቡ፣ ላይክ በወራት ብታስቡ ጥሩ ነው። እስከዛሬ 3 ወር እስከዛሬ 4 ወር ስንት አፕላይ ማድረግ አለብኝ ምናምን ብላችሁ ስትጠይቁ ራሳችሁን 10 ስራ አይደለም 2 ዜሮ ጨምሩበት። እንደዚህ በቃ 100ዎች ምናምን
ሪያሊቲ የምነግራችሁ ይቻላል ዝም ብዬ ኦፕቲሚስቲክ አድርጋችሁ ከምትመለሱ። አፕሊኬሽን ታይም ይወስዳል ዛትስ ኦኬ። ማስፈራራት አይደለም ግን በኋላ ላይ ተስፋ ከምትቆርጡ ሪያሊቲው እንደዛ ነው። ስፔሻሊ ሪሞት ስራ ዩኤስዲ ተከፋይ ምናምን ከሆናችሁ ገና ሃርድ ታይም አፕላይ ማድረግ ላይ ምናምን ነገር ላይ ቢ ኦኬ ዊዝ ዲስ ማለት ነው። ይሄ ኖርማል ነገር ነው። አለበዛ ጨዋታውን ኮምፕሌን አታርጉ። ጨዋታውን ህጉን ስለማንከተል ማለት ነው። አንድ ጓደኛ ያለ ለምሳሌ በጣም ጎበዝ ነው እዛ ላይ እስካሁን አፕላይ ያደረገውን ስራ ስታደርጉ ስራው ይታያል እና እስካሁን አጠቃላይ አፕላይ ያደረገውን ስራ ላክልኝ ብዬው ስንት ነበር ላክልኝ? 652 ስራ ነው አፕላይ ያደረገው። 652 ስራ እንደውም እሱ አፕላይ ሲያደርግ የዛኔ ኤአይ ምናምን አልነበረም። 652 ጆብ ፖስቶችን ሀይ እንትና እኔ ፉል ስታክ ዲቨሎፐር ይህን እሰራልሃለሁ ምናምን ይደብራላ ትንሽ፣ ግን ሪዋርዱም ደስ ይላል። እንደውም አሁን ይሄ 652 ምናምን እዛ አካባቢ ባለው ማርኬት በጣም ብዙ አይደለም፣ ትንሽ ነው። እኔም በአቅሜ ወደ እስካሁን 210 ምናምን ስራ ነው አፕላይ ያደረኩት። ኦፍኮርስ እየሰራው ነው አፕላይ ያደረኩት፣ ግን ቶታል ጆብስ አፕላይ ያደረኳቸው 210 ምናምን ነገር ነው። ግልጽ ነዋ። ጀስት 210 7 ነው እንደዛ ነው። ሌሎቹ አታውቁም የት እንደገቡ፣ ወይ አይቶ ዝም ይላል ወይ ደግሞ ሌላ ሰው ይቀጥራል ምናምን ነገር። በጣም ትንሽ ፐርሰንቴጅ ነው የሚሳካው። ሲሳካም ግን ያው ደስ ይላል። ይህ ሶስተኛው ስቴጅ ነው። ወደ ስራ እየገባችሁ ከሆነ ምናምን ነገር ኦልሬዲ ግን ስራ የተወሰነም ቢሆን እየሰራችሁ ከሆነ ምናምን ጥሩ ነገር ነው። ግን ስኬል ለማድረግ አስቡ፣ እናስብ። በትንሽዬ ነገር ባንቃቃ ምናምን ጥሩ ነው። የሆነች በቃ ምናምን ገዛበት ነገር ካለን ቢኮዝ ሰዓት እየሄደ ሲሄድ በኋላ ላይ በደንብ ለመስራት እንትን ስለሚል አሁን ላይ በደንብ ባለን ኢነርጂ ምናምን በደንብ አፕላይ ብናደርግ ስኬል ብናደርግ ሬታችንን ደግሞ ከፍ እያደረገ ይሄ ጥሩ። ሌላኛው ነገር ስቲል ኢቭን ስራ ፍለጋ ውስጥ ብንሆን ኢቭን ስራ አግኝተንም ቢሆን ማድረግ የሚጠበቅብን ሁላችንም ዋነኛው ነገር ኮንቲኒየስ ለርኒንግ፣ ቅድም እሱ እንዳለው ኢንክሪሜንታል ዲቨሎፕመንት ነው። እውቀት መቼም አይቆምም። እሱም ሲኒየር ሆኖ ይማራሉ፣ እኛም ደግሞ ጁኒየር ሚድ ላይ ሆነን ሁሌ መማር ይጠበቅብናል። ኢቨን አሁን ተመርቀን ራሱ ብንወጣ ስላገኘንም አላገኘንም ኤቭሪ ዴይ የሆነ ነገር መማር አለብን። ልክ ተማሪ እንደሆነ መቁጠር ያለብን ራሳችንን ማለት ነው። አለበዛ ላይ ብዙዎቹ ነው ጥለውን የሚሄዱት ማለት ነው። ይሄ ነው እነኝህ ጀስት አራት ስቴጆች ለመናገር ነው። እውቀት ከሌለን ጀስት መማር ነው። ቅድም ያለውን የመማሮቹን ቤስት ፕራክቲስ አይተናል። ረጅም ጊዜ አለመውሰድ፣ ቶሎ ኢንቴንሲቭሊ ነገሮች ለመጨረስ መሞከር፣ ፕሮጀክት ቤዝድ የሆነ ለርኒንግ መማር። ሁለተኛው ደግሞ ስኪል አለን ግን ኮንፊደንት አይደለንም፣ ግን ደግሞ ማርኬት መስራት እንፈልጋለን። ችግራችን ያ ከሆነ ሶሉሽኑ የሚሆነው ፕራክቲስ ፕሮጀክት መስራት፣ ቮለንተሪ እንትኖች ካሉ ፓርቲሲፔት ማድረግ፣ ግሩፖች ላይ ፓርቲሲፔት ማድረግ እና አክቲቭሊ ፕሮአክቲቭሊ ሆነው ራስን ፕሩቭ ማድረግ። ከዛ ደግሞ የተወሰነች ነገር እንደሰራን ስናቅ ጀስት ጎይንግ አፕ ላይ ማለት ነው። ጀነራሊ ፍሪላንሲንግ ስናወራ አቮይድ ማድረግ ካለብን ዋና ሚስቴኮች ብዙዎቻችን እኔንም ጨምሮ የምንበላበት ሚስቴኮችን የተወሰኑችን ብንዘረዝር ቤስ ነው። አንደኛው ፕሊዝ አቮይድ ቲንኪንግ ኢትስ ሌስ ወርክ ማለት ነው። ማለት እኔ እንደውም ከእንትን ወርክ በላይ የፍሪላንሲንግ ከብዳል ብዬ ነው የማስበው። ቢኮዝ ግን ኢንፐርሰን ብዙም አልሞከርኩም እኔ ግን ትንሽ ከኢንፐርሰኑ ፍሪላንሲንግ ስትሆኑ አሁን ኢንፐርሰን ከሆናችሁ ለምሳሌ ስራውን ኦልሬዲ ካምፓኒውን የሚያመጣው እናንተ ዲቨሎፐር ማድረግ ነው፣ ሌላ ነገር የለውም። ኦፍኮርስ እሱም ከባድ ስራ ቢሆን ማለት ነው። ፍሪላንሲንግ ላይ ስራ የምትፈልጉት እናንተ ናችሁ። ሴልስ መስራት ካለባችሁ እናንተ ነው የምትሰሩት። ፒች ማድረግ ካለባችሁ፣ ማሳመን ካለባችሁ፣ ኢንተርቪው ገብታችሁ እንትን ማለት ካለባችሁ እናንተ ነው የምትሰሩት። ኮንትራት ትምህርት ራሳችሁ ናችሁ። ከዛ ደግሞ ኮድ እናንተ ነው የምታደርጉት፣ የምታስረክቡትም እናንተ ናችሁ። ኦል ኦፍ ዚስ ስታፍ ቅድም ያለው ነው። ስንገባ ኤክስፔክቴሽናችንን ማስተካከል ጥሩ ነው። ብዙ ጊዜ ብሮክ የምንሆነው የሚደብረን እኛ አስበን የገባ ነው እና ሪያሊቲ ስናየው የማይመሳሰል ከሆነ መጀመሪያ ኤክስፔክቴሽናችንን ብናስተካክል ጥሩ ነው። ያንን አስተካክለን ገባ ስ ነው ፖስታ ሲንድሮመን። ሁለተኛ ደግሞ
የሆነ በሲስተም ብንጓዝ በሲስተም ስልክ እንዴት ነው አሁን አፕወርክ ጀምራለሁ ብለህ ግራ ቀኙን አይተህ ምናምን ከወሰንክ ሲስተም ቢውልድ ሲስተም ስል ለምሳሌ በቀን ስንት ነው አፕላይ የምታደርገው ነን ስራ ነው አፕላይ የምታደርገው ምናምን ይሄ ያለ አይደለ ሲስተም ነገር ቢውልድ ብታደርግ ጥሩ ነው። ኢንስቴድ ኦፍ አፕወርክ ጀምራለሁ እሺ መቼ አፕላይ የምታደርገው ሲመች እንደዚህ አይነት ነገር እንዳይሆን ማለት ነው። ተረዳኸኝ? ሲስተም ቢውልድ ማድረግና በዛ ሲስተም ፕላን አውጥተን ብንሄድ ቤስት ነው። በቃ በዚህ ቀኑ ዋቴቨር ኢዝ በሚቀጥሉት 1 ወር ወይ ደግሞ ስራ እስካገኝ ማቆመው 2 ኬዝ ብቻ ነው ወይ ስራ ካገኘው ወይ ደግሞ 30 ቀን ከሞላ ማለት ነው። ከዛ ድረስ ምንም አይመለከተኝም ምናምን ብለን ሲስተም ቢውልድ ብናደርግ ከዛ በፊት ደግሞ ኤክስፔክት የምናደርገውን ነገር ብናስተካክል ቤስት ነው።